ሰላም እንደምናላችሁ በአለም ዳርቻ ሁሉ ያላችሁ ውድ የበላይ ቮይስ ቤተሰቦቻችን ለሰዓቱ ያዝናቸው መረጃዎች ተደማጭ እናደርጋለን። በቆይታችሁ ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ዝርዝር መረጃዎች አመራን። የቆሎ ተማሪዎች ለአብይ የስልጣን ማስጠበቂያ ታፍሰው ወደ ማሰልጠኛ ካምፕ እየተወሰዱ እንደሆነም ታወቀ። ባለፈው በሚዲያችን በኩል የቆሎ ተማሪዎች ጥንቃቄ እንዲያደርጉ በሚዲያችን በኩል መዘገባችን አይዘነጋም። የተፈራው ነገር አልቀረም። የፋሽስቱና አሸባሪው አብይ አህመድ ወንበር አስጠባቂ ቡድን በዛሬው ዕለት በሰሜን ወሎ ዞን በምትገኘው በወልዲያ ከተማ የቆሎ ተማሪዎችን አፍሶ ለውትድርና ወስዷል። ታላላቅ የሃይማኖት አባቶች ሄደው የኛ ተማሪዎች ናቸው ልቀቁልን ቢሏቸውም እኛስ ማንን ፈለግን ከሚል ንግግር በማይተናነስ አባቶቻችን አናውቃችሁም ብለው አባሯቸዋል ሲሉ ምንጮቻችን ገልጸዋል። ምንጮች አያይዘው በወልዲያ ከተማ ፒሳ አካባቢ ከምትገኘው ኪዳነ ምሕረት ቤተክርስቲያን ያሉ የቆሎ ተማሪዎች ወጥተው ለምነው መመገብ አልቻሉም። በዚህ ከቀጠለ ተማሪዎች ለምነው መብላት አይችሉም፣ ወጥተው ወደ ቤተሰቦቻቸው ለመሄድ አይችሉም፣ ሲወጡ ይታፈናሉ፣ ቶሎ መፍትሄ ይፈለግ ሲሉ መልእክታቸውንም አስተላልፈዋል። አገዛዙ የሃይማኖታዊ ስርዓት ተተኪ ተማሪዎች አፈሳ ዓላማዊ ሰራዊት ቁጥር ከማብዛት በበለጠ ዘመቻው ቤተክርስቲያኗና መስጊድ ተማሪዎች ተተኪ እንዳይኖራቸው በማድረግ ሃይማኖትን ከኢትዮጵያ ማጥፋት ነው ብለዋል። ከአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባታ አንደኛ ኮር አጼ ፋሲል ክፍለ ጦር የተሰጠ ወቅታዊ ማሳሰቢያ። በደቡባዊ ጎንደር ከወረታ ከተማ እስከ ጉራና አለምበር ድረስ በአጼ ፋሲል ክፍለ ጦር አመራር ስም ማለትም ሻለቃ ዝናው ነኝ እያሉ ለባለሀብቶቹ እየደወሉ ገንዘብ የሚቀበሉና የሚጠይቁ እንዳሉም ደርሰንበታል ሲሉም ተናግረዋል። እንደዚህ የተደራጁ ሌቦች ህዝባችንን እያሰቃዩና ገንዘብ የሚቀበሉ ዘራፊዎች ናቸውም ሲሉም አሳስበዋል። ጸረ ህዝብ የሆነው አገዛዝ እንዳሰማራቸው በህዝባችን በደረሰን ጥቆማ መሰረት የተወሰኑትን በቁጥጥር ስር ማዋል ችለናል። አጼ ፋሲል ክፍለ ጦር እስከዘረፉት ንብረታቸው በቁጥጥር ስር አውሎ ምርመራ እያደረገ መሆኑንም ይገኛል። መንግስት አድራጅቷቸው የሚዘርፉ ሌቦችን ስታዩ ለአጼ ፋሲል ክፍለ ጦር አመራርና አባላት ጥቆማ በመስጠት እንድትተባበሩን እንጠይቃለን። አርበኛ ዝናው አያና የአፋጎ ሜካናይዝድ አሃድ መምሪያ ኃላፊና የአጼ ፋሲል ክፍለ ጦር ዋና አዛዥ። ከ300 በላይ የአማራ ተወላጆች በወልቂጤ ከተማ እስር ቤት ላይ እንደሚገኙም ታወቀ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ከባለፈው ዓመት መጨረሻ ጀምሮ በስር ላይ የሚገኙ የአማራ ብሔር ተወላጆች በፍርድ ቤት ውሳኔ ሲያገኙ 8 ወራትም አልፏቸዋል። በተለይ ባለሀብቶችና ወጣቶች የመንግስት የጸጥታ ኃይሎች በየቀበሌያቸው የሚኖሩ የአማራ ብሔር ተወላጆች ፋኖን ታሰለጥናላችሁ፣ ትደግፋላችሁ፣ የፋኖ ክንፍ ናችሁ በሚል ምክንያት ከመኖሪያ ቤታቸውና ከስራ ቦታቸው ወስደው አስሯቸዋል። በዞኑ በወልቂጤ ከተማ ሁለገብ አዳራሽ ባሸጌ ወረዳ ፖሊስ ጣቢያ በየቀበሌው ውስጥ በባለፈው የክረምት ወር ጀምሮ እስከ 300 በላይ የአማራ ብሔር ተወላጆች ታስረው የነበረ ቢሆንም ገንዘብ ለመክፈል አቅም ያላቸው እስረኞች ለሌሎችና ለፖሊስ አባላት እስከ 50 ሺህ ብር ጉቦ በመክፈል ከእስር እየተለቀቁ ሲሆን አሁን ላይ በአዳራሽ በፖሊስ ጣቢያ 300 የሚጠጉ ሰዎች በእስር ላይ ይገኛሉ። በእነዚህ እስረኞች ላይ የጸጥታ ኃይሎች በሚወስዷቸው እርምጃ ለአካል ጉዳት በከፍተኛ ድብደባ ደርሶባቸዋል። የታሰሩት ወንጀል ሰርተው ሳይሆን የአማራ ብቻ ስለሆኑ ነው ተብሏል። የቢትወደድ አያሌ መኮንን ብርጌድ ተወርዋሪ ሻለቃ ላይ የሰፈረውን ጠላት ከበባ በመስራት የደበደበው ሲሆን ጠላት ያረደውን በሬ ሳይበላም በመፈርጠጥም ለአማራ ህዝብ ጥልቅ ጥላቻ ያለውና የህዝብ አገልግሎት መስጫ ተቋማትን ማውደም ባህሪው የሆነው አሸባሪው አብይ አህመድ አስተዳደር በተላላኪ ሰራዊቱና በአካባቢው ተወላጅ ባንድ አመራሮችና ታጣቂዎች አማካኝነት በእሳትና ዳንጊያ ህዝብ ላይ ግፍም ሰርቷል። የሰራቸው ግፎችም እንደሚከተለው እናስደምጣቸዋለን። ንጹሃንና ንብረታቸውን መዝረፍና በከባድ መሳሪያ ማውደም፣ የዳንጊያ ጤና ጣቢያ መዝረፍና ማውደም፣ ህዝቡ የህክምና አገልግሎት እንዳያገኝ ካለው ፍላጎት የተነሳ የጤና ጣቢያ ባለሙያዎችን ከስራ ማገድ፣ ለጤና ጣቢያ አገልግሎት የሚሰጠውን አምቡላንስ ከህዝብ ነጥቆ በመውሰድ ለአሸባሪው የጸጥታ አካላት የስምሪት ማመላለሻ፣ ለብልጽግና አመራሮች የቢራ መጠጫ ወደ ግሮሰሪ ማመላለሻና አስቤዛ መጫኛ ማድረግ፣ ከተጀመረ ረጅም ጊዜ ያስቆጠረውን የአሰም ጤና ጣቢያ አጠባበቅ ግንባታ ማስቆም፣ በማዳበሪያ ስም ያልተገባ ከፍተኛ ገንዘብ በማስከፈል ህዝቡን መዝረፍ፣ ህዝቡ ወደ መሰረታት እንጀባራ ከተማ በመግባት እንዳይገበያይና የህክምና አገልግሎት እንዳያገኝ ማድረግ፣ በህዝብ ጥላቻ ያበረው ዘራፊ ስርዓት ውንብድና ስራውም አጠናክሮ ቀጥሏል።
በትላንትናው ዕለት ከጧቱ 12 ሰዓት ወደ ዛባ ጽዮን የገባ ወራሪ የጃቢ ሚሊሻ በአረንዛው ዳሞት ብርጌድ ቢተው ሻለቃ አርበኞች ብርቱ የሆነ ወቀጣም ገጥሞታል። በዚህም የተለያዩ ከባድ መሳሪያ እየወረወረ ወደ መጣበት እግሬ አውጭኝ የፈረጠጠ ሲሆን ከሁለት ሙት ከአንድ ቁስለኛ ጋር ተመልሶ ወደ መጣበት የተመለሰ ሲሆን በትላንትናው ዕለትም አንድ ሚሊሻ ከድቶ ወደ ቢተው ሻለቃም ተቀላቅሏል። አሳዛኝ መረጃችንን እናድርሳችሁ። ከአማራ ሳይንት ወረዳ ለሽንኩርት ልማት ወደ ከላላ ወረዳ ያቀኑ አርሶ አደሮች በፋሽስቱ መንግስት ሰራዊትም ተረሸኑ። አሰቃቂ ግፍ ማስመልክቶ የአማራ ህብረት በአሜሪካ ማጣራት አድርጎ ሚያዝያ 20 ቀን 2017 ዓ.ም ባወጣው መግለጫ የብልጽግና ፓርቲ መንግስት ወታደሮች በከላላ ወረዳ የሶስት ሰላማዊ ሰዎች ህይወትን መቅጠፉንም አረጋግጫለሁ ብለዋል። አርሶ አደሮቹ ምንም አይነት ወታደራዊ እንቅስቃሴ ያላደረጉና የመስኖ ስራ ላይ የተሰማሩ እንደሆኑ በሩ ሚያዝያ 27 ቀን 2017 ዓ.ም ባወጣው መግለጫ የገለጸው። በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣናት የትጥቅ ትግል መጀመራቸውንም በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኡስማን ሚያዝያ 11 ቀን 2017 ዓ.ም አጃቢዎቻቸውና የክልሉ መድቦላቸው የነበረውን ተሽከርካሪ ከነሹፌሩ ይዘው ወደ ኤርትራ መኮብለላቸውን በወቅቱ በላይ ቮይስ መዘገቡ አይዘነጋም። ሀጂ ኢብራሂም ኡስማን የብልጽግና ቡድን ለመገርሰስ ከሌሎች ባልደረቦቻቸው ጋር በመሆን የትጥቅ ትግል መጀመራቸውንም በይፋ አውጀዋል። መኮድ ካምፕ ላይ ጥቃት መፈጸሙ ተሰማ። የክልሉ ርዕሰ መዲና በሆነችው ባህር ዳር ከተማ ውስጥ በሚገኘው መኮድ ወታደራዊ ካምፕ ላይ ዛሬ አጥቢያ ሌሊቱን የከባድ መሳሪያ ጥቃት መፈጸሙን ፋኖ አስታውቋል። ጥቃቱ የተፈጸመው ዛሬ ከሌሊት 9 ሰዓት ተኩል ጀምሮ እስከ ንጋት ድረስ ባለው ሲሆን ተደጋጋሚ የሆነ ስኬታማ የከባድ መሳሪያ ጥቃት ማድረሱን ነው የአማራ ፋኖ በጎጃም ያስታወቀው። ወደ ፋኖ የተሰነዘረው የከባድ መሳሪያ ጥቃት ሁሉም ስኬታማ ነው ያለው የአማራ ፋኖ በጎጃም በዚህም በወታደራዊ ካምፑ ላይ ከፍተኛ የሆነ ቁሳዊ ኪሳራ ማድረስ ችለናል ብለዋል። በዚህም ጥቃት የተደናገጠው የጠላት ኃይል በካምፑ ዙሪያ የሚገኙ አካባቢዎችን በመድፍና በሌሎች ከባድ መሳሪያዎች ሲደበድብ ማርፈዱን በላይ ቮይስ ለማረጋገጥም ችሏል። ሞቅ አድርጓት። ጨሼ ገባ ወረደ ቦላ ጠጋ ወረደ ዳግም አትስማ ጨሼ ወረዳ ግቡ እንድትገቡ